ሩቅያ ማለት ምን ማለት ነው? ሩቅያ ረውነቄ ማሬ ማለት ነው። ሩቅያ ማለት ረውነቄ ላዋል ሐዲሱ ጣዝማ ማረ ተበጋ ከዳገት ላይ ንቦቹ አይነታቸው ላይ ያሉ ከዳገት አላህ ቁርአኑ ላካ እና አውሐይና ኢለ ነህለቲ ያ ነህለቱ ኩሊ በይተክ ፊል ቡዩቲ ወሚማ የሽዑሩን ብሎ አላህ ወህይ ላከባት እና ማሬ ማለት ሩቅያ ማለት ማሬ ማለት ኢማን ማለት ኢማን ማለት ያው ኢማን ነውና አማኝ ማለት አማኝ ማሻአላ ኢምራን መሰረቴ ማሻአላ ኢልሃም ትዝታይ ማለት ማሻአላ ሙከምለቲ ማለት የተሟላ ነገር ማሻአላ ዘኪያ ማለት ጥራቴ ዘኪያ ማለት ጥራቴ ማለት ነው። አው ጥራቴ ማሻአላ ጠይባ ማለት ያው ነው በትርጉም እንትናቸው ቀራረባሉ። ጠይባ ጥሩዋ ማለት ጥሩዋ ማሻአላ ከድር የሚለው ቃል ከድር ለምለሚ ማለት ለምለሚ ሰይድ ከድር ማሻአላ ሃኒሳ የሚለው ሃኒሳ ማለት እንትን አጫዋች ሃኒሳ ማለት አጫዋች ዘይቱን እንትን ፍሬ ማለት ፍሬ በትርጉም ይቀራል። አላሁ አክበር ለነኚህ እስኪ እንቁ ዓለም እስኪ ወላሂ ምን ትላላችሁ? እስኪ በጣም ኮሜንት አድርጓቸው፣ ደግሞ ሼር አድርጓቸው፣ ለብዙ ወንድሞቻችን ጋር ሼር እንዲደርሳቸው ሼር ሊንክ አድርጓቸው። በተረፈው በተለያየ ፕሮግራም በተለያየ እስላማዊ በሆነ ጉዳይ ያው እንቀርባለን። ቪዲዮ ላይ ታያችኋላችሁ ኢንሻአላህ። እንግዲህ ዛሬ ጀምሯል እንጂ አልጨረሱም። አሁን ደግሞ ተጨማሪ እስኪ ሌላ የነቢያትን ታሪክ ጠይቃቸዋለሁ። የእነኛን ታሪክ ደግሞ ያው ይነግሩናል። እስኪ በአዲስ ቪዲዮ ተመልሰን እንገናኛለን።